የአማራ ህዝብ አንድ ማወቅ ያለበት ነገር አለ ብዬ አስባለሁ። የግል የጦር መሳሪያ ያዝ፣ የብልጽግና የጦር መሳሪያ ያዝ፣ ገበሬ ይሁን ወይም ሌላ የሙያ መስክ ተራ የመንግስት ሰራተኛ ይሁን አመራር ይሁን ማንኛውም አካል ከብልጽግና ጋር ተሰልፎ የብልጽግና ተልእኮዎችን ይዞ የሚመጣ ከሆነ ምንጊዜም ጠላታችን ስለሆነ ፊት ለፊት እየገጠመን ፊት ለፊት እየተዋጋን እየገደለን እኛን እያሳደደ አላማችንን እያኮላሸ የሚገኝ ማንኛውንም አካል ማለት ነው እርምጃ ለመውሰድ ዝግጁ ነን፣ ለመዋጋት ዝግጁ ነን፣ ለመግደል ዝግጁ ነን። ስለዚህ ይህን አውቀን ሁላችንም ቢሆን ከቻልን ከኛ ከአማራ ፋኖ ጋር ተጨምራችሁ ታገሉ። አንድ ላይ እንስራ፣ አንድ ላይ እንሁን። ካልቻላችሁ ደግሞ አርፋችሁ በመቀመጥ ተባበሩን። በቃ ከብልጽግና ጎን ሆናችሁ በኋላ ስትሞቱ ሞትን እንደዚህ አልን ቆሰልን እያላችሁ አቤቱታ ማቅረብ ተቀባይነት የሌለው መሆኑን ለማሳወቅ እወዳለሁ። አመሰግናለሁ።